ሁላችንም በጣም የምንወደው በጣም በቃ በልጅነታችን እንደው ከማንረሳቸው ፊልሞች መካከል ተብለን ብንጠየቅ የዩሱፍ ፊልም አንደኛው ነው አይደል? ኦልሞስት ሁሉም ሰው ኮሜንት ላይ ዩሱፍ ብሎ ሊጽፍልኝ ይችላል። የነቢዩላህ ዩሱፍ ፊልም ታውቁታላችሁ ብዬ አስባለሁ። እና እዚህ ፊልም ላይ በጣም ከሚገርሙ ነገሮች መካከል አንደኛው የሸይጣን ስትራቴጂ ነው። ምን እንዳደረገ ነው ሸይጣን በነቢዩላህ ዩሱፍ በወንድሞቻቸው መካከል ገብቶ ምን እንደሰራ እንዲሁም በቃ አባትና ልጅን እንዴት እንደለያየ ነው የምንመለከተው። በነገራችን ላይ ወደዚህ ዝርዝር ጉዳይ ከማለፋችን በፊት የሸይጣን ሚና በነቢዩላህ ዩሱፍ ታሪክ ነው በዝርዝር ከማየታችን በፊት ነቢዩላህ ዩሱፍ ከአባታቸው ጋር የነበራቸው ግንኙነት በጣም የጠበቀ በጣም በፍቅር የተሞላ በጣም በመቀራረብና ሚስጥርን በቅድብቅ ልጅ አሁን አንዳንድ ነገሮችን አይናገርም። በጣም ወላጅ ማይቀርብ ከሆነ በዛ ልክ ሚስጥርን አሳልፈው ለአባታቸው የሚሰጡ የነበሩ ናቸው። በአባትና በልጅ መካከል የነበረው ሪሌሽንሺፕ طيب ይህን ካለን ከነዚህ ነገሮች መካከል የምታውቁት ነቢዩላህ ዩሱፍ ህልማዩ ከዛ በኋላ ህልማቸውን ለአባታቸው ነገሩት። ህልማቸውን ለአባታቸው ሲነግሩት አባታቸው ምን ብለው ነበር መልስ ሰጧቸው? ያ ቡነየ ላ ተቅሱስ ሩእያከ ዐላ ኢኽወቲከ ፈየኪዱ ለከ ከይዳ። እዚህ ድረስ ክሊር ነው። ለወንድሞችህ አትንገራቸው ይህን ህልምህን፣ እነሱ ሴራን ያሴሩልሃል፣ ይመቀኙብሃል፣ ሊያጠቁህ ይሞክራሉ፣ አታክ ሊያደርጉህ ይሞክራሉ ብለው ነገሯቸው። በቃ እዚህ ድረስ ኦልሬዲ ምቀኝነት ምናምን የምናውቀው ነገር። ለምንድን ነው ኢነ ሸይጣነ ሊልኢንሳኒ ዐዱውውን ሙቢን ያሉት? አስከተለው ወንድሞችህ ላንተ ጠላት ስለሆኑ አይደለም ያሉት። ያጠቃላይ የተባለ ወንድም ጠላት ተደርጎ የተሳለው ደግሞ ሸይጣን ለምን? ይሄ ጥያቄ የሚያስነሳ ነገር። በነገራችን ላይ የዚች ፍሬዝ የዚህ ንግግራቸው መልስ በሱራው መጨረሻ ላይ እንመለከተዋለን። ነቢዩላህ ዩሱፍ አላህ ሱብሓነሁ ወተዓላ ወንዝ ውስጥ ጉድጓድ ውስጥ እንዲጣሉ ካደረጋቸው በኋላ ከአባታቸው ለ20 ምናምን ዓመት እንዲለዩ ካደረጋቸው በኋላ በእነሱ ምክንያት አባታቸው አይናቸው እንዲታወር ከሆነ በኋላ ከዛ በኋላ በባርነት ከተሸጡ በኋላ ከዛ በኋላ እስር ቤት ለዛ ሁሉ ዓመት ከተንገላቱ በኋላ በነዛ ሴቶች ከተፈተኑ በኋላ አላህ ሱብሓነሁ ከዚህ ሁሉ በኋላ ድልን አቀዳጅቷቸው የግብፅ ንግስና ላይ እንዲቀመጡ ካደረጋቸው በኋላ ካዝና ተቆጣጣሪ ካደረጋቸው በኋላ የእርሻ ኃላፊ ሚኒስቴር ካደረጋቸው በኋላ የግብፅ ንጉስ አማካሪ ካደረጋቸው በኋላ አላኩል ያለው በጣም ብዙ ነገር ካደረገላቸው በኋላ አላህ Subhanahu Wa Ta'ala ወንድሞቻቸው መጡ ግብፅ በድርቁ ጊዜ ማለት ነው። ከዛ ወንድሞቻቸውን አግኝተው ማንነታቸውን ካሳወቋቸው በኋላ ያ ህልም እውን ሆኖ አባት እናትና ወንድሞቻቸው እነሱ ፊት ለፊት ሆነው ጎንበስ ብለው ከሰገዱላቸው በኋላ ምን አሉ? ነቢዩላህ ዩሱፍ ይህንን አሉ። وقال يا أبت هذا تأويل رؤياي من قبل قد جعلها ربي حقا وقد أحسن بي إذ أخرجني من السجن وجاء بكم من البدو من بعد أن نزغ الشيطان بيني وبين إخوتي. شوف مين أين سبحان በጣም ከሚያጀቡኝ በቃ ቁርአን ላይ ካሉ ፍሬዞች መካከል እና ታሪኮች መካከል ማለት ሰው ያ ሁላ ነገር ወንድሞቹ ምክንያት ሆኖ አባታቸው ግን መነሻ ላይ ወንድሞቻቸውን ጠላት አድርገው እንዳይዙ ትልቁ ጠላታቸው ሸይጣን እንደሆነ ነገሯቸው ስለነበረ ወንድሞቼ ያሴሩልሃል ግን ጠላትህ ማን ነው? ሸይጣን ነው፣ ወንድሞች አይደሉም። ትልቁ ጠላትህ ሸይጣን ነው። ይሄ ነገር የሚሆነው በዋናነት በሸይጣኑ ሶሳ ጉትጎታ የነፍስያ ምናምን ሚና ቢኖርም እንዲህ ብሎ ተርቢያ ስላደረጓቸው መጨረሻ ላይ ወንድሞቻቸውን ሲያገኙና እነሱ የኃይልና የብርታት ባለቤት ሲሆኑ ምን አሉ? በኔና በወንድሞቼ መካከል ሸይጣን የሚሰራውን መጥፎ ነገር ከሰራ በኋላ ወንድሞቼ ካሰቃዩኝ በኋላ አይደለም ያሉት። እዛች ቦታ ላይ ለራሱ ማን ያመጡት? ሸይጣን። ይሄ በቃ አንደኛ የተርቢያ ውጤትን ነው የሚያሳየን። ሁለተኛው ግን በጣም ኢምፖርታንት ነገር ይሄ ነዝግ የሚባለው የሸይጣን ስትራቴጂ ምንድነው? ከዚህ በፊት የአደምና የሐዋ ታሪክ ላይ ወስወሳን አይተን ነበር። ወስወሳና ነዝግ ዲፍረንሳቸው ምንድነው? ወስወሳ ሸይጣን ገና
አንድን ነገር እንድናደርግ ጅማሮ ላይ እኛ ላይ እንዲመጣ የሚያደርገው የስሜት አይነት ማለት ነው። ነገሩን ሽኩት ነገሮችን ጣል ጣል ሲያደርግብን ማለት ነው። ብዙ እኛን የመቆጣጠር ቴንደንሲ ሳይኖረው ማለት ነው። ይህ ሸይጣን ልቦናችን ላይ የሚጥለው ወይም አእምሯችን ላይ ወይ ሐሳባችን ላይ የሚጥለው ማንኛውም ነገር ማለት ነው። ነዝግ ግን ሸይጣን የጣለው ነገር ወደ አክሽን ሲለወጥ ማለት ነው። ወደ መጥፎ ባህሪና ወደ ማድረግ ሲለወጥ ነዝግ ይባላል። ስለዚህ ነው ቢን ባዕድ አን ነዘገ ሸይጣኑ በይኒ ወበይነ ኢኽወቲ ያሉት አንወስወሰ ያሉት። ኦኬ። ስለዚህ አንድን ነገር መጥፎ ነገርን ለማድረግ በቃ ወደ አክሽን ልንገባ እንኳን ስንል ምንድን ማድረግ አለብን? በቃ ኮንሺየስ መሆን አለብን። ሸይጣን እየተጫወተ እያንከባለለ እዚህ ጋር ደርሶኛል እንዳደርገው፣ ስለዚህ ከዚህ በኋላ መቆም አለበት የሚል ስሜትን ልናዳብር የሚገባው በቃ ኮንሺየስ መሆን አለብን። ሸይጣን ነው የሚለውን ማለት ነው መንቃት አለብን። ያ ጀማዓተል ኸይር ነብዩ ዩሱፍ ባይነቁ ኖሮ ወንድሞቻቸው ምን ሊያደርጉ እንደሚችሉ አላህ ባያነቃቸው ኖሮ ወንድሞቻቸው ምን ሊያደርጉ እንደሚችሉ አስቡ። ማለት ኖርማል በእኛ በሰውኛ ስታስቡት ብዙ ነገር እኮ መደረግ የነበረበት ነው። ስለዚህ ሌላኛው የሸይጣን ስትራቴጂ ነዝግ ነው። አንድን ነገር ከመወስወስ አንስቶ ወደ ማድረግ ውስጡ ላይ ጥላቻን የማድረግ ስሜትን የመፈጸም የመጉዳት ስሜት ውስጣችን ላይ ከመጣብን ሸይጣን መሆኑን መረዳት አለብን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።